ሰላም እንዴት ናችሁ? ዩቲዩብ ተመልካቾቻችን በሙሉ ሰላም ናችሁ? ሁሉ ሰላም። እንደምታዩ ዛሬ አዲስ ነገር ነው ይዤላችሁ የመጣሁት። እንደዚህ የሚያምር ከለር ልብስ ማለት ነው። እንደዚህ በደረጃ ተደርጎ የተሰራ በጣም ቆንጆ 4 አርብ ልብስ። እንደምታዩት ቆንጆ ልብስ የተለያዩ ከለሮችን አሳያችኋለሁ። በጣም የሚያምር ልብስ ነው። ልብስ አዲስ ነው። እንደዚህ አሰራሩ 4 ማዕዘን ስንጥቅ ነው የተሰራው። እጅጌው አጓጉል ተደርጎ በጣም የሚያምር ቆንጆ ልብስ ነው። እንደዚህ አምሮበት ቆንጆ ሆኖ ተሰርቶ 8000 ብር ከኛ ጋር ታገኙታላችሁ። ወገቡ እንደዚህ ፍሪ ሳይዝ ነው። በጣም ቆንጆ ነው። ዝርግፍ ሆኖ የተሰራ በጣም የሚያምር ልብስ። ነጠላው ራሱ በጣም ትልቅ ነው እንደምታዩት። እቺ ከለር ደግሞ ጎመኔ ላይት ጎመኔ ነች። ጥለቷ ሎሚ ከለር በጣም ነው የምታምርች። ብትሰራ በጣም ታምራለች። አርቦ እንደምታዩት ተለቅ ያለ ነው፣ ሰፋፊ ነው። እቺ ደግሞ የጥለቴን አይነት የታችኛውን ጥለት ነው። መደቡ ጥለቱ ደግሞ የመደቡን አይነት ማለት ነው። በጣም ነው የሚያምር ይሄ ልብስ። አርቦ እንደዚህ ሰፋፊ ነው። ቆንጆ ልብስ ነው። ይሄ ልብስ ከኛ ጋር 8000 ብር ታገኙታላችሁ። አልቆለት ስፌት መምረጥ ትችላላችሁ በፈለጋችሁት። እቺ ልብስ ደግሞ ጎመኔ አረንጓዴ ነች። በጣም የምታምር ጥለቷ ብርቱካን ከለር ነው። በጣም የሚያምር እንደዚህ የሚያምር ተደርጎ ሰርተንላችሁ አልቆለት 8000 ብር ከኛ ጋር ታገኙታላችሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ። የተለያየ አዲስ ነገር ማየት ከፈለጋችሁ ማለት ነው። ይሄ ልብስም ቀይ ነው መደቡ፣ ጥለቱ ፒንክ ነው። በጣም የሚያምር ልብስ። ይሄ ማርቦ እንደምታዩት ሰፊ ነው። ሾርት ቪዲዮ ሰርቸዋለሁ ይሄን ለክሪስማስ። ይሄ በጣም ቆንጆ ልብስ ነው። እቺ ልብስ ደግሞ ቡኒ መደቧ ቡኒ፣ ጥለቷ ኦሬንጅ ነገር ነው። በጣም ነው የሚያምር ይሄ ደግሞ መደቡ ጥቁር ሆኖ በ3 አይነት ክር የተሰራ ቆንጆ ጥለቱ 3 አይነት ክር ነው። ቆንጆ ልብስ ነው። ያው ሲሰራ ነው ልብስ የሚያምረው። እንደምታዩት እኔ አርጌው እንዴት እንደሚያምር ቆንጆ ነው ተሰርቶ 8000 ብር ታገኙታላችሁ። አልቆለት ማለት ነው። ስፌት መምረጥ ትችላላችሁ። ይሄም አረንጓዴ ቢጫ ቀይ ነው። ይሄም ልብስ በጣም ነው የሚያምር። እንደምታዩት እኔ ፏ ብዬበታለሁ። በጣም ነው የወደድኩት። ከለሩ ያልተለመደ ከለር ስለሆነ እኔ በጣም ወድጄዋለሁ። ይሄ ደግሞ ጎመኔ ነው። ይሄም ሾርት ቪዲዮ በጣም ብዙ ሰው ሰርችላችኋለሁ። ከስተመሮች ታውቁታላችሁ። በጣም የሚያምር ልብስ ነው። ይሄ ጎመኔ ከለርም እንደምታዩት ደረጃ ልብስ ነው። ይሄ ልብስም ከኛ ጋር 8000 ብር ነው። በፈለጋችሁ ስፌት ያው ስክሪንሻት አድርጋችሁ ስትልኩልን እንልክላችኋለን። አማራጭ በምትፈልጉት ይሰራላችኋል ማለት ነው። ይሄ ደግሞ ቡኒ ነገር ነው። ይሄም ልብስ በጣም ነው የሚያምር። አርቡ እንደምታዩት ሰፊ ነው። በጣም ነው የሚያምር። ሲሰራ በጣም ያምራል ይሄ ልብስ። ይሄን ልብስም ከኛ ጋር በ8000 ብር ታገኙታላችሁ። አልቆለት የሚያምር ልብስ ነው። ይሄ በጣም ነው የሚያምረው። አርባቸው ሰፋፊ ስለሆኑ በጣም ያምራሉ። ይሄ ደግሞ ሰማያዊ የወጣው ያሳየዋችሁ ነው። እኔ ላሳያችሁ የፈለኩት ያረኩትን አዲስ ስለሆኑ ያረኩትን ነበር። ኖርማሊ ያው እንደ አማራጭ ላሳያችሁ ፈልጌ ነው። በጣም ነው የሚያማምሩት። ይሄ ነጠላው ነው፣ የቀሚሱ ነጠላ ነው። በጣም ያምራል። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ከስተመር ሆኑን። ፈለጋችሁትን መነንን ብትፈልጉ የተፈለጋችሁትን አልባሳት ከኛ ጋር ታገኛላችሁ በአሪፍ ዋጋ በርካሽ። ይሄም በጣም ሰማያዊ ነገር ነው። በጣም ነው የሚያምር። ላይክ አርጉልን፣ ሰብስክራይብ አርጉልን። ቤተሰብ ሁኑን። ፈለጋችሁትን ዋትስአፕ ላይ ላኩልን። ሰላም ሁኑ።